እሺ እሺ ዝግጁ ነህ? አዎ አይ እሺ አሽሃዱ አሽሃዱ አላ ኢላሃ ላ ኢላሃ ኢለላህ ኢላላህ ወአሽሃዱ ወአሽሃዱ አነ ሙሐመደን ረሱሉላህ ረሱሉላህ። እሺ አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምናን ከተቀበለ ምን ያገኛል ወደሚለው ስንመጣ ያለፈ ኃጢአቱ ሁሉ ይማርለታል። እዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ መሆን ከኃጢአት መዳን ነውና ለሚሰልሙ ሰዎች መጀመሪያ የሚሰጣቸው እርሱ ነው። አምላክ አላህ ቁል ለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች ካሉበት ክህደት ከተቆጠቡና ወደ እኔ ከተመለሱ ያለፈ ኃጢአታቸውን እንደምምርላቸው ንገራቸው ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል ያስምራል አሉ። ሌላኛው አንድ ሰው እስልምናን በመቀበሉ ከሞት በኋላ ስላለው ህይወቱ ምን ተስፋ ተሰጥቶታል ወደሚለው ስንመጣ በቀጣዩ ዓለም ገነትን እንደሚወርስ የዘላለማዊ ህይወት እንደሚያገኝ ቃል ተገብቶለታል። ይህን አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ላይ ተናግረዋል። እሺ ሌላው ከዚህ በኋላ አንድ ሰው ከሰለመ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት፣ እርሱን በብቸኝነት ማምለክ ነው የሚጠበቅበት። እርሱንም ለማድረግ አላህ ሱብሓነሁ ወተዓላ በመጨረሻ ዘመን ነቢይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ባወረደው መለኮታዊ መጽሐፍቶች በቁርአንና በሐዲስ ላይ ባለው ያንን በመማር የአምላኩን ህግ እየጠበቀ አምላኩ የከለከለውን ነገር በቻለው አቅም እየራቀ እስከ ህይወቱ ፍጻሜ ድረስ በዚህ ይኖራል ማለት ነው። አላህ በቁርአን ላይ ወዕቡድ ረበከ ሐታ የእትየከል የቂን እንዳለው ሞት እስኪመጣብህ ድረስ እኔን ጌታህን አላህን ተገዛ ብሏል። በዚህ ህይወት ላይ ይኖራል ማለት ነው። ይህን ይመስላል። እስላማዊ ትምህርቶችን እንድትማር ዘንድ ማሄርን ፎሎ አድርገው ከታች ያለውልሽ፣ እንዲሁም ማንዋርን፣ ጀማልን፣ ረመዳን ሌሎችንም ፎሎ አድርጋቸው ግሩፕ ያስገባዋል። ይሄ ሀሳብ ካለ መናገር ትችላለህ። እሺ ያው ፎሎ አድርጌዋለሁ። አይ መርሐባ። እሺ ዮኪ ዮኪ አለ። እሺ ዮኪ ሰላም ነው? እንዴት ነው? ይሰማል? ይሰማል። ቀጥል። አይሰማም? ይሰማል ይሰማል። ዮኪ ቀጥል። ኮሽ እና ለመቀጠል ነበር ምንድን ነበር ቅድም 2017 ላይ ያለው ቅድም ምዕራፍ 20 ቁጥር 17 ዮሐንስ ምዕራፍ 20 ቁጥር 17 ያለው ኢየሱስ ክርስቶስ ወደ አምላኬና ወደ አምላካችሁ ካለ ወደ አምላኬና ወደ አምላካችሁ ካለ ስለዚህ የሚያመለክተው ኢየሱስ ክርስቶስ ፍጡር መሆኑን ነው ያለው ማለትም ሰው መሆኑን ሰው መሆኑን ማመልከት ብቻ ሳይሆን ሰው ነኝ ብሎ ቃል በቃል ተናግሯል። በዚህ ላይ አንተ አታውቅም እስካሁን ሰው ነኝ ብሎ ቃል በቃል ተናግሯል። ኢየሱስ ክርስቶስ ሰው እንደሆነ እናምናለን። ስለዚህ እሱ ላይ ጥያቄ ከሌለ ስለ አምላክነቱ እስኪ ተናገር። ኢየሱስ ክርስቶስ እኔ ሰው ነኝ ካለ ይህንን አንተ አምነህ ከተቀበልክ አሪፍ አንድ ብቻ እዛው ጋር ዮሐንስ ምዕራፍ 20 ቁጥር 28 ላይ ወረድ ብላችሁ ብታዩት ቶማስ ሲያገኘው ጌታ ኢየሱስ ቶማስ ሲያገኘው ጌታዬና አምላኬ ብሎ ጠርቶታል። ኢየሱስ ክርስቶስ ከዛ በኋላ ሰው አላስጠነቀቁም። ምንድነው ያለው መሰላችሁ? አንተ ስላየኝ አምናል፣ ሳያዩ የሚያምኑ ግን ብፁዓን ናቸው አለው። ኢየሱስ ክርስቶስ አፊርም አድርጎታል። ስለዚህ ያመነው ክርስቶስ መሆኑን ማየቱን ነው እንጂ ክርስቶስን አምላክነቱን አይደለም። ጌታዬና አምላኬ አለው። አንተ ጌታዬና አምላኬ ነህ ብሎታል ኢየሱስን። ዮሐንስ 20 አውቃለሁ፣ ጥቅሱን በደንብ አድርጌ አውቃለሁ። ስለምንማራም አውቃለሁ፣ በደንብ እረዳለሁ። እሱ ሳይሆን ጥያቄው አንተ ጌታዬና አምላኬ ነህ ብሎታል ቶማስ ኢየሱስን። ጌታዬ አምላኬ ስለዚህ አንተ ጌታዬና አምላኬ ነህ አላለውም። ኢየሱስ ስላየኝ አንተ ጌታዬና አምላኬ ነህ አላለውም ማለት እሱን እንጨርስ አንድ ጊዜ
ጌታ አምላኬ እንደሚል ማውቃለሁ። ኢየሱስ አይሆን አሁን አንተ ጌታ አምላኬ ነህ ብሎታል ወይ? አንተ አላለም ግን ጌታ አምላኬ ብሎ ጠርቶታል። ስለዚህ ጌታ አምላኬ ስላለ እርሱን ነው ለማለት አይደለም። አሁን ያመነው ነገር ምንድነው ብለን እዛ አውዱን ስናይ ጊዜ ወደ ላይም ከፍ ብለን ስናይ ጊዜ ክርስቶስ መነሳቱን አላመነም ነበር ቶማስ አይደለም ወይንስ የክርስቶስን አምላክነት ነበር ሳያምን የነበረው? እስኪ መልስ። ከሞት አይደለም መሳቱ። አዎ እንጂ አምላክነቱን ምናምን ስለዚህ ጉዳይ ምንም ክርስቶስ የትኛው ቦታ ላይ እኔ አምላክ ነኝ ብሎ አላስተማራቸውም። ከዚህ በፊት አዲስ ትምህርት ቶማስ ይዞ ሊመጣ አይችልም ክርስቶስ ያላስተማረውን ትምህርት። ስለዚህ እዚያ ቦታ ላይ ወደ ሄደን ስናየው ጊዜ ሁሉም ሐዋርያት አምነው መነሳቱን፣ ቶማስ ግን አላመነም ነበር። ሊያሳምነው ሞከረ። በቃ ኧረ እኔ ራሴ ነኝ አለ። ስጋ አምጡና በልቼ ላሳያቸው። በል አሳያቸው። ማር አምጡ አለ። ያንን በል አሳያቸው። ያው እኔ ራሴ ነኝ። ቶማስ አላመነ። ገብታችኋል አይደል? ከዛን አሽጄ እንካለው። እጁን ሲነካ ጊዜ አመነ። ወዲያው ጌታ አምላክ ያለ። ልክ አንድ ሰው ያላመነ ሰው ደንግጦ በዚያ ነገር ተደምሞ ኦ ማይ ጋድ ወይኔ አምላኬ እንደሚለው እኔ ይሄን ሰውዬ መጥቷል እያሉኝ ኧረ አልመጣም በፍጹም ብዬ አስተባበልኩኝ። ከዚያ በኋላ ልክ ያ ሰውዬ እንደመጣ ፊት ለፊቴ በቃ ቁጭ ብሎ ሳየው ወይኔ አምላኬ ልለው ይችላል ያ ሰው። ስለዚህ እንደዛ ስላልኩኝ ያ ከፊቴ ያለውን አካል አምላኬ ነው ያልኩኝ ነው ማለት ነው አይደለም። መደነቁንና መገረሙን የሚገልጸው እዚያው ላይ ቃል አጋኖ ምልክት አለ። ቃል አጋኖ ምልክቱ ምን እንደሆነ መልእክቱ ትረዳላችሁ። ግን አሁን እዛ ጋር ማለት ነው ይኩን እንኳን ብናየው ወደ ኢየሱስ ክርስቶስ ሪፌር እንደሚያደርግ ይናገራል። አማርኛው ላይ ብሎ መለሰለት ብሎ የድንጋጤ ሳይሆን ኢየሱስ ክርስቶስን ሪፌር እያደረገ እንደሆነ ይናገራል። ለምሳሌ ግሪኩ ላይ ብሎ መለሰለት ብሎ ላሳየህ ነው። እሱ ላሳየህ ነው። ቃል አጋኖ ምልክት አገልግሎቱ ምንድን ነው? ቃል አጋኖ ምልክት አገልግሎቱ ምንድን ነው? ምንድን ነው አገልግሎቱ? በቃ ለሁለት ከፈለው። በቃ ለሁለት ከፈለው። አንዋር አንዴ ትልቁ ላይ ሆን የግሪኩን ማውጣት ትችላለህ? ገብቷል አይደል? አንዋር አለ ሁለት ቦታ ታደርገዋለህ። የሥጋ አይነት የምትለው ሁለት ቦታ አውጣለት። አንድ ጊዜ ማቴዎስ ወንጌል ምዕራፍ 20 ቁጥር 28ን የግሪኩን አውጣ። ማን ነው? ዮሐንስ ወንጌል ይቅርታ። ይሄማ ለምሳሌ ይሄ ግማሽ አይደለም፣ ይሄ ግማሽ አይደለም፣ ይሄ ሩብ አይደለም፣ እንደዚህ ግማሽ ይሄ እኩል ነው ያደርገው። ሶስት ቦታ ስጋው ምን ችግር አለ? የሚደረገው እሱ ቦታ የሚደረገው እሱ ቦታ እኮ እሱ አሰራሩ እንደዛ ስለሰለሰ በቃ ተወው ባለ ሶስት ቦታ ያው ግማሽ። እሺ አንዴ ትልቁ ላይ ሆነና ያው ትልቁ ላይ ነው ማቴዎስ ወንጌል ማን ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንግሊዘኛ ነው አጣው እዛው ነው። ወይስ በእንግሊዘኛ ነው ማውጣት ችግር ነው። ቆይ ምንድን ነው እንግዲህ ወራህመቱላሂ ወበረካቱ። አማን ናችሁ? እንደት ናችሁ? እንኳን አብሮ ደረሰን። ደህና ናችሁ? ቤተሰብ ሰላም ነው? ደህና ናችሁላችሁ? አማን ነኝ። ሰላም ነው? ምን ነው? አልሐምዱሊላህ። ደግ ናችሁ? ደህና ናችሁ? እንዴት እያለፈ ነው? ኦፍ ምን ይላል? ያ ናይ ሁሉ ሰላም ነው ጋር ካላገናው ናያት ሙሉ ነበርኩኛ ገና ሊደርስ አንድ ቀን በቀም ቀደም ብዬ እሁድ ዕለት አመጣ። አይ ቃል ከላይ ጀምሮ ነው እንዴ? ተገናኛችሁ እንዴ? ጉምታቀር በዛለፈ ነው እንዴ? ማሻአላህ ትንሽ ጠጋ እንኳን ግሪኩን ምንድን ነው? እሁድ ዕለት እኔ ቅዳሜ ነው የመጣሁት እዚህ፣ እነሱ እሁድ ሄዱ። ልክ ነው። አልሐምዱሊላህ ወላሂ ሰላም ሲሰደ ዲዳናት መሐመድ ያታ አንዳንዴ ስንደዋወል ታይቋል። ሁሉም ይቻላል። ከመጀመሪያ ነው እስከ ጀምሮ እየወረደ ነው። ኦኬ እዛ ላይ እንሄዳለን። መጀመሪያ ግን ቃል አጋኖ እንዳለው ተማምነናል ነበር። አሁን ከጀምሮ ነው ግሪኩን ትርጉሙ ቃል አጋኖ የለም። ኡስታዝ የጠየቀኝ በዛ ነው። ገብቶ ከሆነ
አይሰማም ድምጽ። ስለዚህ ይሰማል። ስለዚህ ከላይ ጀምሮ እስቲ ትርጉም እዛው ግሪኩ ላይ ኤፒን አውቶ አይልም። ቃል በቃል ስተረጉመው ከላይ ጀምሮ ሰማችኋል? አንተ ትሰማለህ? ይቀጥሉ እና እዚህ ጋር የቃል አጋኖ ምልክት እናያለን። እኮ አሁን እንዲያው ትርጉም ማለት ቃል አጋኖ አሳየኝ እያልክ ነበር አይደል? እሱ ዋው ቃል አጋኖ እንዳለ አላወቅኩ ነበር። እንኳን ትርጉም ነው ኤፒ ነው። በጣም ጥሩ። የቃል አጋኖ አገልግሎት ምንድነው? አሁን መደነቅንና መገረምን የሚያሳየው ያ ማለት ያላመነው ነገር ነበር። ከላይ ቶማስ ምን ከተባለ የክርስቶስን አምላክነት ምናምን ሳይሆን ክርስቶስ በስጋ መነሳቱን አላመነም ነበር እና የወጀን ካያለው እያሳየው አውድ የሚባል ነገር አለ። በእርሱ ደግሞ ተረዳ እና እጄን ካለው ልክ ሲነካ ጊዜ ደነገጠና የሰው ወይን አምላክ ጌታዬ እንደምንለው እኛ አንድ ነገር ያላመነው ነገር ስናይ ነገር አለ። በእርሱ ደግሞ ተረዳ እና የትኛውም ቦታ ላይ ከዚያ በፊት ክርስቶስ እኔ አምላክ ነኝ ብሎ አላስተማራቸውም። እርሱ ያላስተማራቸውን አዲስ ትምህርት በፍጹም ሊያመጡ አይችልም። ደግሞ እርሱ ሐዋርያቶች አይ እሱ በርተሳለ ግን ያው አንደኛ ነገር ለድንጋጤ ነው ብለን ብናስበው እንኳን አንደኛው ክፍለ ዘመን ላይ ለነበረ አይሁድ ጌታ ወይ ደግሞ አምላክ ብሎ የድንጋጤውን ማሳየት ማለት ትልቅ እንትን ነው። አይሁዶች አይምሉም ነበር። ምክንያቱም ሶስተኛው ትእዛዝ ላይ የተነገረ ነገር ነው ማለት የአምላክን ስም ከሱ እንዳጠራ ብሎ ነው ነበር። ሁለተኛ ነገር ደግሞ ግሪኩ ላይ ኤፒን አውቶ ነው። ተሳስተሃል፣ ይቅርታ። ይኸውልህ ለሰው ሁሉ ይጠቀሙት ነበር አምላክ የሚለው አይሁዶች በደንብ አድርገው አምላክ ሁሉ ይጠቀሙታል። ሙሴ አምላክ በደንብ ይጠቀማል። በዚህ ሰዓት ምዕራፍ 7 ቁጥር 1 ላይ ሙሴን አምላክ ብለው ይጠሩታል። ልክ እንደው ኢየሱስ ክርስቶስም የአምላክ ቃል የሚመጣላቸው አምላክ ናቸው ብሎ ተናግሯል። ስለዚህ አዲስ አይደለም ይሄ ለእነርሱ አዲስ አይደለም። ሰላም አለይኩም። እሺ እንኳን አደረሰሽ። ደህና ነሽ ወይ? እሺ ደህና ነሽ? እንዴት ነሽ? እሺ ቀጥሉ። ይሰማል። ቀጥሉ። ኦኬ። ስለዚህ አሁን እኔ ፖይንቴ አንዴ ኦኬ፣ አንዴ ይሰማል። እንዴት ነህ? ይሰማል። ሰላም። ኦኬ። ስታወራ ትንሽ ድምጽ ስለታፈነ ድምፅን ከፍ አድርገው። ሲቀጥል ፖይንትን ስቴት አድርግ። አሁን አንተ ኦርቶዶክስ ነህ አይደለ? ከፎቶ እንደማየው ኢየሱስ ክርስቶስ አምላክ ነው ብለን የምታስበው? ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን በምን መልኩ ነው የምትገልጸው? ማለት ባህሪ ነው ወይስ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነ ማስረጃ ይኖራል? ፍጹም ሰው ፍጹም አምላክ የሚል ማስረጃ ይኖራል? ቃል በቃል የለም፣ ግን በሲስተማቲክ ቴዎሎጂ መልኩ ከመጽሐፍ ቅዱስ ማሳየት እንችላለን። ሲስተማቲክ ቴዎሎጂም ተሆን ተጠቅመ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሚለውን ሐሳብ እስኪ ያሳይ መጽሐፍ ቅዱስ ላይ። ኦኬ ሶ ኢየሱስ ክርስቶስ ሰው እንደነበረ ያው ሰዋዊ ባህሪ የሰው ኔቸር እንዳለው ይናገራል መጽሐፍ ቅዱስ ያገልጻል። ሰዋዊ ባህሪ ስላለው ሳይሆን ፍጡርና ሰው እንደሆነ ነው የሚናገረው መጽሐፍ። ኦኬ ከዛ ደግሞ ወይ አብራን አንድ ላይ ፍጡር እንደሆነ ይናገራል አይናገርም? ፍጡር እንደሆነ ይናገራል አይናገርም? መጽሐፍ ቅዱስ ሰው እንደሆነ ይናገራል። ሰው እንደሆነም ይናገራል። ፍጡር ፍጡር ይላል። አዎ ሰው እኮ ፍጡር የሚለውን ቃል በቃል ለኢየሱስ ክርስቶስ ቤተክርስቲያን ትጠቀማለች አይጠቀምም? ኢየሱስ ክርስቶስ ፍጡር ነው ትላለች አትልም? ቤተክርስቲያን ተጠቀም አይመስለኝም። ምክንያቱም እኛ አንድ ባህሪ ብለን ስለምናምን መከፋፈል ስለማንችል በእግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት አለች። በእግዚአብሔር ምሳሌ የተፈጠረው አዲሱ ሰው ማን ነው? ኢየሱስ። ስለዚህ ኢየሱስ ክርስቶስ አዲሱ የተፈጠረው ሰው ተብሏል፣ ፍጡር ተብሏል። የተፈጠረው ሰው እኮ ፍጡር እኮ የተፈጠረ እንደሆነ እኮ እናምናለን፣ ግን ፍጡር ብለን አንለው። ማን ፈጠረ አለችው ቤተክርስቲያን? ንብሎ ፍጡር እስመ ውእቱ ተወልደ በሥጋ መበሲት ትላለች። በሥጋው ፍጡር ነው። አዎ ግን
ከሴት በስጋው ፍጡር ነው አይደለም። ና በስጋው ፍጡር ነው አይደለም። ንብሎ ፍጡር እንለዋለን። ከሴት በስጋ ስለተወለደ ፍጡር እንለዋለን። ከሴት በስጋ የተወለደው ማን ነው? ከሴት በስጋ የተወለደው አካል ምን እንለዋለን አለች ቤተክርስቲያን? ስለዚህ ከሴት በስጋ የተወለደው ኢየሱስ ክርስቶስ ፍጡር ይባላል አይባልም? ልትለው ትችላለች። ፖይንቱ ምን ይቀይራል? አይ ቆይ ልትለው ትችላለች ሳይሆን ቅድም አትለውም ብለህ ነበር። አሁን ትለዋለች። ጃን አስገቡት። እሺ ሐባይ ጃን አስገቡት። ቅድም ልትለው አትለውም ብለህ ፍጡር ታመልክ። ነገር ግን በስጋው እንቀበል አይደለም። አምላኩ የፈጠረውን ፍጡር ታመልካለህ። እሱን እንቀበል፣ ችግር የለውም። ኢየሱስ ክርስቶስ ሰው እኮ ነው። ግን አምላክ ፈጥሮታል። አዎ ኢየሱስ ክርስቶስ ነው ሰው ስለሆነ አምላክ የፈጠረውን ፍጡር ታመልካለህ። ኖ ኢየሱስ ክርስቶስ ስጋ ለብሶ መጣ ነው እንጂ። ለምሳሌ ቆይ አንድ አናሎጂ ልንገርህ እንዲገባ አንዴ። ቆይ አይ ነው በዚህ በመጽሐፍ ቅዱሳዊ የሆነ እንሂድና ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላኬ በማህፀን ፈጥሮኛል ይላል አይደለ? አምላኩ ፈጥሮታል አልፈጠረውም? እንደፈጠረው ይናገራል። አዎ ሰው እኮ ነው ታዲያ ፍጡር ነው። አምላክ ፈጥሮታል አልፈጠረውም? ፈጥሮታል። አምላክ የፈጠረውን ፍጡር ኢየሱስ የተባለውን ከድንግል ማርያም ስጋ ነስቶ ያንን አካል ታመልኳለህ አታመልኩም? አመልኳለሁ። ምክንያቱም ሰው ሆኖ የመጣ ስለሆነ፣ ነገር ግን መለኮታዊ ባህሪም ስላለው አመልኳለሁ። በቃ ዳሴት እኮ አምላክ በማህፀን የፈጠረውን ፍጡር ታመልካለህ። ዳሴት ለምን ፍጡር ታመልካለህ? ያው ለምሳሌ አንድ ንጉስ ቆሻሻ የሆነ ጃኬት ቢያደርግ ያ ንጉስ ንግስናውን አይቀንሰውማ፣ ንጉስ መሆኑ ይታወቃል። እንደዛ ኢየሱስ ክርስቶስ አይደለም ንግስናው አይደለም። ና ይሄ መለኮታዊ ነገር ነው። አምላክ ኢየሱስ ክርስቶስን ፈጥሮታል። እንዳንተ ፈጥሮታል። በምን? በማህፀን ፈጥሮታል አይደለ? ፍጹም ሰው ስለሆነ በማህፀን አምላክ ተፈጥሯል። አንተ ኢየሱስ ክርስቶስ በማህፀን ተፈጥሯል አልተፈጠረም? አምላክ ፈጥሮታል አልፈጠረም? አምላክን ፈጥሯል። አምላክ ስጋን ይዞ ሲመጣ ተፈጥሯል። ስጋው አምላክ ነው አይደለም? የኢየሱስ ክርስቶስ ስጋ ከአምላክነቱ ለይተን ልናየው አንችልም። ነገር ግን የኢየሱስ ክርስቶስ ስጋ ፍጡር ነው ስለ ስጋው ነው ፍጡር አልክ። ስጋው አምላክ ነው አይደለም? ዋዲን በስመስጉ ለእግዚእነ ክርስቶስ ያው ቄርሎስ ምን ይላል? ዋዲን በስመስጉ ለእግዚእነ ክርስቶስ አምላክዎት። ዳግመኛም ጌታችን የክርስቶስ ስጋ አምላክ ነው ይላል። ያ ስጋ አምላክ የተባለው ስጋ አምላክ በማህፀን ፈጥሮታል አልፈጠረው? ቅዱስ ቄርሎስ ለማለት የፈለገው እዚህ ጋር አንድ ባህሪ ስለሚከተል መከፋፈል እንደማንችል ለማሳየት ችግር ሰው መከፋፈል። ስለዚህ አምላክ በማህፀን ፈጥሮታል። ፍጡሩን ታመልካለህ። አምላክ በማህፀን የፈጠረው ዮሐንስ 1:14 ላይ እኮ ይናገራል ቃል ስጋ እንደሆነ ኢየሱስ ክርስቶስ የሰውን ባህሪ ይዞ ያ ቃል ደግሞ ፍጡር ነው ይላል። ያ ቃል ደግሞ ፍጡር ነው። አምላክ ነው ይላል ዮሐንስ 1:3 ላይ መሰለኝ አይልም። ያ ቃል ግን ፍጡር ነው። ተፈጠረ ጥበብ ዘውቱ ቃል አለ። ጥበብ ተፈጠረ እሱም ቃል ነው አለ። ቃል ፍጡር ነው። ቃል ለራሱ ስጋ ሆነ የሚለውን በእናንተ እንኳን አስተሳሰብ ብንሄድ ያ ቃል ግን ፍጡር ነው። ተፈጠረ ጥበብ ዘውቱ ቃል አለ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22ን ሲያብራራ ፈጠረን እግዚእ መቅድመ ተግባሩ ከቅድም ስራ አስቀድመኝ ሲል ያንን ነገር ቄርሎስ ይወስድና ዘጎርጎሪዎስም ይወስድና ተፈጠረ ጥበብ ዘውቱ ቃል፣ እዛ ጋር ተፈጠረ የተባለው ቃል ነው ይላል። ቃል ፍጡር ነው። እዛ ጋር ዮሐንስ 8:22 ላይ ያለው የሚያመለክተው መሰለ መምጣቱን ከአብ መምጣቱን ነው እንጂ ዮሐንስ 8:22 ምን ይላል? ዮሐንስ 8 ምን ይላል? ወይ ሌዋንዲ እሺ ራስን ያመጣውን አታውቅም? እሺ ምን ይላል? ከጥንቱ ከዘላለም ጀምሮ ተሾሙ ከምድር ከመፈጠሪያዋ አስቀድሞ ነው የሚለው 8:20 ቆይ እንዴ እግዚአብሔር የመንገዱ መጀመሪያ ያደረገኝ
በቀድሞ ስራው መጀመሪያ ነው የሚለው። አዎ ይሄኛው ሲተረጉሙት ለራሱ አየው ሰንስ አይሰጥም። ግዕዙ ግን ፈጠረን እግዚእ መቅድመ ተግባሩ ይላል። ከቀድሞ ስራው አስቀድሞ አምላክ ይፈጠረኝ ይላል። ከቀድሞ መጀመሪያ ቀደመ መጀመሪያ ብሎ የማይሆን ትርጉም አንተ ለራሱ አሁን ዮኪዝም ብለህ በንጹህ ህሊና ብታነበው ምሳሌ 8:22 በአማርኛ ትርጉም ሰንስ አይሰጥም። ግዕዙ ግን ፈጠረን እግዚእ መቅድመ ተግባሩ ይላል። ከቀድሞ ስራው አስቀድሞ ጌታ ፈጠረኝ ይላል። ያንን ነገር አንድምታው ላይ ምን ይለዋል? ጥበብ ነው አሉ። ጥበብ ከዛ ምንድነው ሲባል ተፈጠረ ጥበብ ዘውቱ ቃል ጥበብ ተፈጠረ እሱም ቃል ነው አሉ። ምን እናድርገው?